ነፍሰ ጡር የሆነች ሴት መመገብ የሌለባት 5 ምግቦችና እንደገና ደግሞ በእርግዝና ጊዜ ማወቅ ያለብሽ ወሳኝ ነገሮችን ዛሬ እናወራለን። ለማታውቁኝ ነርስ ህይወት እንዳለባላለሁ። ጤና ይስጥልኝ። አንደኛ ያልበሰለ ጥሬ ስጋ። ያልበሰለ ጥሬ ስጋ ለኮሶ ሊያጋልጥሽ ይችላል። ኮሶ ደግሞ ከተከሰተ እሱን ለማከም የሚሰጥሽ መድኃኒት ጽንሱ ላይ ጉዳት ሊያስከትል ስለሚችል ያልበሰለ ጥሬ ስጋ መመገብ የለብሽም ማለት ነው። ሁለተኛው የጉበት ስጋ። የጉበት ስጋ በስሎም ሆነ ጥሬውን መመገብ የለብሽም። ምክንያቱም በጉበት ውስጥ ያለው የቫይታሚን ኤ መጠን በጣም ከፍተኛ ነው። በእርግዝና ጊዜ ደግሞ ከፍተኛ የሆነ የቫይታሚን ኤ ኮንተንት ያላቸውን ነገሮች መመገብ ወይም ደግሞ ቫይታሚን ኤ ከፍተኛ ከሆነ ጽንሱ ላይ ጉዳት ሊያስከትል ይችላል። የተለያዩ የአፋጥር ችግሮችን ሊያስከትል ይችላል። ስለዚህ የጉበት ስጋ በእርግዝና ጊዜ በስሎም ሆነ ሳይበስል አይመከርም ማለት ነው። ሶስተኛው ደግሞ ከፍተኛ የሆነ የቡና መጠን። በእርግዝና ጊዜ ከፍተኛ የሆነ ካፌን አይፈቀድም። ምክንያቱም ያለ ጊዜው መወለድ፣ ውርጃ፣ የልብ ምት መጨመር ሊያስከትል ይችላል። ስለዚህ ምን ማድረግ ነው ያለብሽ? በእርግዝና ጊዜ የሚመከረው 200 ሚሊ ግራም ቡና ወይም ደግሞ አንድ ሲኒ በላይ አይመከርም ማለት ነው። ስለዚህ የምትጠጪውን የቡና መጠን መቀነስ አለብሽ። የተለያዩ ደግሞ ሶፍት ድሪንክ እንደገና ደግሞ ኢነርጂ ድሪንኮችን መጠጣት የለብሽም ማለት ነው። አራተኛ ደግሞ ያልበሰለ እንቁላል እንደገና ደግሞ ያልተፈላ ወተት ወይም ደግሞ ፓስቸራይዝድ ያልሆነ ወተት መጠጣት የለብሽም። እንቁላልም ያልበሰለ መሆን የለበትም ማለት ነው። ምክንያቱም በእርግዝና ጊዜ ኢሚዩኒቲ ሲስተም ወይም ደግሞ በሽታ የመከላከል አቅም በጣም ይቀንሳል። ስለዚህ ያልበሰለ ነገሮች ላይ እንዳለ ባክቴሪያ የመራባት እድላቸው በጣም ከፍተኛ ስለሆነ አትክልቶችንም ፍራፍሬዎችንም ስትመገቢ አጥበሽ መሆን አለበት እንጂ ያልበሰሉ ነገሮች ላይ ባትዳፈሪ አሪፍ ነው ማለት ነው። እስከ ውርጃም ሊያስከትል ይችላል። አምስተኛው ደግሞ አልኮል መጠጣት የለብሽም። ምክንያቱም አልኮል በእርግዝና ጊዜ የሚወሰድ ከሆነ ልጆቹ አድገው ከተወለዱ በኋላ አድገው በሚኖራቸው የትምህርት መቀበል አቅም አብሶ ደግሞ ብዙ ጥናቶች እንዳረጋገጡት የሂሳብ ትምህርት ላይ በጣም የመቀበል አቅማቸው እንደሚቀንስ እንደገና ደግሞ የመንቀዥቀዥ ያለመረጋጋት ባህሪያቸው በጣም እንደሚጨምርና ቢራ ይሻላል ምናምን በጣም ብዙ ጥያቄዎች ማለት ነው። አልኮልም፣ ጠጅም፣ ቢራ፣ ውስኪ ሁሉም የአልኮል መጠጥ ያላቸው ይዘቶች በየትኛውም መጠን በየትኛውም ልኬት አይፈቀድም። አንድ ብርጭቆ እኮ ነው ልጠጣ ይሉኛል። ምንም አይፈቀድም። አልኮል መጠን በእርግዝና ጊዜ ምንም አይፈቀድም። ምክንያቱም በእርግዝና ጊዜ ለአንቺ ብቻ ሳይሆን ለልጅሽም ነው መጠንቀቅ ያለብሽ ማለት ነው። ስለዚህ በእርግዝና ጊዜ እንደ ኖርማል ጊዜው አይደለሽም። በሽታ የመከላከል አቅምሽ የወረደ ነው። እንደገና ደግሞ የምትበይውን የምትጠጪውን አብረሽ ከልጅሽ ጋር ስለሆነ እያንዳንዱ የምትበይውና የምትጠጪውን ነገር ለልጄ ይጎዳዋል ብለሽ ቼክ ማድረግ አለብሽ ማለት ነው። ሌሎች ደግሞ ማወቅ ያለብሽ ነገሮች አንድ ነፍሰ ጡር ሴት ወይም ደግሞ እርጉዝ ሴት በእርግዝናዋ ጊዜ ማወቅ ያለባት ነገር ምንድን ነው ካልሽኝ ደግሞ አንደኛው ያለ ሐኪም ትዕዛዝ ምንም አይነት መድኃኒት መውሰድ የለብሽም። እያንዳንዱ ማስታገሻ የሚሆን ፓራስታሞል የሚሆን ምንም ይሁን ያለ ሐኪም ትዕዛዝ መውሰድ የለብሽም። ሁለተኛው ደግሞ ተቅማጥ ካጋጠመሽ በእርግዝና ጊዜ ወዲያው በአፋጣኝ ወደ ሐኪም ቤት ሄደሽ መታየት አለብሽ። ምክንያቱም በእርግዝና ጊዜ ተቅማጥ ከተከሰተና ካልታከመ በጣም የሚቆይ ከሆነ ተቅማጡ ያለ ጊዜ መወለድ እስከ ውርጃ የሚያስከትል ጉዳት ስለሚያመጣ ሳይባባስ ገና በጅምሩ መታከም አለበት ማለት ነው። እንደገና ደግሞ በእርግዝና ጊዜ አደገኛ ምልክቶች ናቸው የሚባሉትን የዴንጀር ሳይን የሚባሉትን በእርግዝና ጊዜ እነግራችኋለሁ። አንደኛው በእርግዝና ጊዜ ምንድነው? ከባድ የሆነ ራስ ምታት፣ ለመተንፈስ መቸገር፣ ከፍተኛ የሆነ ትኩሳት፣ እንደገና ደግሞ ሽታ ያለው ፈሳሽ የሚወጣሽ ከሆነ ፊትሽ የሚያብጥ ከሆነ አሁን የእጅ ምናምን ማበጥ ኖርማል ሊሆን የሚችልበት አጋጣሚዎች ይኖራሉ። ግን የፊት ማበጥ ከሆነ ጥሩ አይደለም ማለት ነው። ከፍተኛ ራስ ምታት መጥፎ የሆነበት ምክንያት ምንድነው? ደም ግፊትሽ ጨምሮ ሊሆን ይችላል። ከፍተኛ የሆነ ራስ ምታት በእርግዝና ጊዜ ካጋጠመሽ፣ የማህፀን መድማት፣ የአይን ብዥታ፣ እንደገና ደግሞ የማዞር ስሜት በየቦታው የማዞር ስሜት ካለ ይሄ የበእርግዝና ጊዜ አደገኛ ምልክት የሚባለው ዴንጀር ሳይን ነው። ስለዚህ ክትትል እንኳን ባይኖርሽ የቀጠሮ ጊዜሽ እንኳን ባይደርስ በአፋጣኝ ወደምትከታተይበት ሐኪም መሄድሽ በደንብ
መታየት ያስፈልጋል ማለት ነው። የሚሰማሽን ስሜቶች ሁሉ በእርግዝና ጊዜ ችላ ማለት የለብሽም። ምክንያቱም አንቺ ብቻ ሳትሆኚ ሌላ ልጅሽም መጠንቀቅ አለብሽ ማለት ነው። እና ብዙ ጊዜ ደግሞ የምጠየቀው በእርግዝና ጊዜ ፓፓያ መመገብ ይቻላል ወይ የሚባለው ነው። ፓፓያ መመገብ በእርግዝና ጊዜ አዎ ይቻላል። ምክንያቱም በጣም ብዙ ቫይታሚን በእርግዝና ጊዜ የሚያስፈልጉሽን ቫይታሚን ይዟል። ፓፓያ ግን ማይፈቀደው የፓፓያ አይነት ያልበሰለ ወይም ደግሞ አረንጓዴ ፓፓያ ነው እንጂ የበሰለው ኖርማሉ ፓፓያ ይፈቀዳል ማለት። ይሄ ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ፣ ሰብስክራይብ እያደረግሽ ቤተሰብ መሆን እንዳትረሺ። የተለያዩ በእርግዝና ጊዜ የሚያስፈልጉሽን ነገሮች፣ በእርግዝና ጊዜ ማወቅ ያለብሽን ነገሮች፣ የልጆች አስተዳደግ፣ አያያዝ፣ ስለ ኮንትራሴፕሽን ወይም ደግሞ የፋሚሊ ፕላኒንግ፣ በጣም የተለያዩ የሴቶችን ጤናዎች በደንብ ኢምፕሩቭ የምናደርግበት የዩቲዩብ ቻናል ነው የሚሆነው የነርስ ህይወት አካውንት። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ። አመሰግናለሁ።